ሰሙነ ሕማማት ሰሙነ ሕማማት እግዚአብሔር ለሰው ልጆች ያለው ፍቅር ስለተገለጠበት፣ የመሥዋዕትነት ሥራ ስለተሠራበት፣ የሰው ልጆች ድነት ስለተፈጸመበት፣ መድኃኔዓለም በመስቀል ተሰቅሎ ለእኛ ቤዛ መሆኑ በስፋት ስለሚነገርበት ቅዱስ ሳምንት ይባላል። በተጨማሪም የመጨረሻ ሳምንት ተብሎ ይጠራል። ይኸውም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም በመዋዕለ ሥጋዌው ለፈጸማቸው የቤዛነትና የአርያነት ተግባር ፍጻሜ በመሆኑ ነው። በዚህ ልዩ ሳምንት ካህናትና ምእመናን በነግ፣ በሰልስት፣ በቀትር፣ በተሰዓትና በሰርክ ወደ ቅድስት ቤተ ክርስቲያን በመጓዝ ስለ ጌታችን ኢየሱስ ክርስቶስ ሕማማተ መስቀል የሚያዘክረውን ምዕራፍ ከቅዱሳት መጻሕፍት በማንበብና በመጸለይ ሕማሙንና ሞቱን ይዘክራሉ። ቅዱስ ያሬድ በመጨረሻው ሳምንት በየዕለቱ በጌታችን ኢየሱስ ክርስቶስ ላይ የተፈጸመውን ነገረ መስቀል በተመለከተ ያዘጋጀውን መዝሙር ይዘምራሉ። አብዝተውም ስግደትን ይሰግዳሉ። ሰሙነ ሕማማት ከሌሎች የአብይ ጾም ሳምንታት ልዩ የሚያደርገው ሥርዓት አለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሥርዓት ደንብ መሠረት በሰሙነ ሕማማት ከጸሎተ ሐሙስ በስተቀር ቅዳሴ አይቀደስም፣ ስብዓተ ነግም አይደረስም፣ ጸሎተ ፍትሐትም አይጸለይም፣ ጸሎተ አስተርዮም አይደረግም፣ ጥምቀተ ክርስትናም አይፈጸምም። ከላይ የተዘረዘሩት የቤተ ክርስቲያን ሥርዓቶች አስቀድሞ በዕለተ ሆሳዕና ይከናወናሉ። በተጨማሪውም ማንኛውንም ክብረ በዓል በዚህ ሳምንት ቢውል ከትንሣኤ በኋላ ይከበራል። ይህም በኦርቶዶክስ ተዋሕዶ አብያተ ክርስቲያናት ዘንድ የጸና ኦርቶዶክሳዊ ሥርዓት ነው። ሕማምና ሞት የማይገባው ጌታችን መድኃኒታችን ኢየሱስ ክርስቶስ የእኛን ሕመምና ሞት ለራሱ በማድረግ በዚህ ሳምንት ለእኛ ቤዛ መሆኑ ይነገራል። ደዌያችንን ተቀበለ፣ ሕማማችንንም ተሸከመ፣ ከአመፀኞች ጋር ተቈጠረ፣ እርሱ ግን ግፍን አላደረገም፣ ተንኰልም በአፉ አልተገኘበትም ተብሎ እንደ ተጻፈ ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 4 እስከ 12። ምእመናን ክርስቶስ የተቀበለውን የእኛን ሕማም መሆኑን በመዘከር ከማንኛውም የሥጋ ሥራ በመታቀብ ዋዛ ፈዛዛ ባለመነጋገር ሰሙነ ሕማማትን ልናከብር ይገባል። ብድራትን የማያስቀረው አምላካችን እግዚአብሔር መተላለፋችንንና በደላችንን በመደምሰስ የመንግሥት ወራሾች አድርጎናልና። የሕማማት ሳምንት ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ በሦስቱ ዕለታት በሰኞና በማክሰኞ እንዲሁም በረቡዕ ያከናወናቸውን የድኅነት ሥራዎችን በየዕለታቱ ይዘከራል። የሰኞውም የድኅነት ሥራው ይህንን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ በዚህ ዓለም ሲመላለስ በሆሳዕና ማግስት ከቢታንያ ወደ ኢየሩሳሌም ሲገባ ሁለት ነገሮችን አከናውኗል። አንደኛ ከቅጠል በስተቀር ፍሬ ያልተገኘባትን ዕፀ በለስን ረግሟል። ሁለተኛ ወደ ቤተ መቅደስ ገብቶ የሚሸጡትንና የሚለውጡትን አስወጥቷል። በቅዱስ ማቴዎስ አገላለጥ በማግስቱ ተራበ የሚል ቃልም እንመለከታለን። ነቢዩ ኢሳይያስ እግዚአብሔር ለዘላለም አይራብም፣ አይጠማም፣ አይደክምም ይላል። እንደዚሁም ቅዱስ ዳዊትም ይህንን ቃል ገልጾታል። በቅዱስ ወንጌል በመጀመሪያ ቃል እንደነበረ ያ ቃል ቀዳማዊ እንደሆነ ቃልም በእግዚአብሔር ዘንድ እንደነበረ ያ ቃል እግዚአብሔር እንደሆነ ተጽፏል። የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 2። ጌታችንም በመዋዕለ ትምህርቱ ሲያስተምር የእኔ መብል የላከኝን የአባቴን ፈቃድ አደርግ ዘንድ ሥራውንም እፈጽም ዘንድ ነው ሲል ተናግሯል። ታዲያ ጌታችን ለምን ተራበ? ሰማያውያን መላእክት እንዳይራቡ አድርጎ የፈጠረ፣ እስራኤል ገበሬ በማያርስበት ዘር በሌለበት ዝናብ በማይጥልበት በምድረ በዳ የመገበ፣ ድኅረ ሥጋዌ በ5 እንጀራና በ2 ዓሣ ከ5000 የሚበልጡ ሰዎችን የመገበ ጌታ ተራበ ተብሎ ሲነገር እጅግ ይደንቃል። በእርግጥ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው በመሆኑ አልተራበም አንልም። የጌታችን ረሃብ የድኅነት ወይም የማጣት አይደለም። የክርስቶስ ረሃቡ የበለስ ፍሬ ሳይሆን የሃይማኖት የመልካም ሥነ ምግባርን ፍሬ የሻ መሆኑን ለማጠየቅ ተራበ ተባለ። በለስ ብሂል ቤተ እስራኤል እሙንቱ እንዲል ጌታችን የፈለገውን ባለማግኘቱ ጉባኤ አይሁድን ረግሟል። በአይሁድ ጉባኤ የነገሰውን ኃጢአት በበለስ አንጻር መርገሙን ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ በአንጻለ በለስ ረገማ ለኃጢአት በበለስ አንጻር ኃጢአትን ረገማት ብሏል።
እስራኤል በአንድ ወገን የተጠበቀባቸውን ፍሬ ባለማፍረታቸው ተረግመዋል። ሊቁ ቅዱስ ዮሐንስ አፈወርቅ እስራኤል ከፍቅር ይልቅ እርግማንን እንዳገኛቸው፣ አሕዛብ ደግሞ የቃሉን ትምህርት ሰምተው የእጁን ታምራት አይተው ያመኑበትን የእግዚአብሔርን የጸጋ ልጁ ለመሆን መብቃታቸውን ሲመሰክር እንዲህ ይላል። አሕዛብ በእግዚአብሔር ቸርነት አበባ ሰበሰቡ፣ በአይሁድ ዘንድ ግን እሾሁ ተረፈ፣ ይኸውም የሃይማኖት ጉድለት ነው ብሎ ተርጉሞታል። እሾህ የእርግማን፣ አበባ የእግዚአብሔር ጸጋ ልጅነት ምሳሌ ነው። የእግዚአብሔር ቤተሰቦች ዛሬ ጌታችን ወደ መቅደስ ሕይወታችን ሲመጣ ምን ያገኝ ይሆን? ፍሬ ወይስ ቅጠል? የእግዚአብሔር ቃል ለንስሐ የሚገባ ፍሬ አድርጉ ይለናልና እግዚአብሔር ከእኛ የሚፈልገው የመንፈስ ቅዱስ ፍሬ እናፍራ። የማቴዎስ ወንጌል ምዕራፍ 3 ቁጥር 8። ጌታችን በዳግም ልደት ሲመጣ ከሰው ልጅ ሃይማኖት መገኘቱ አጠራጣሪ እንደሆነ ተናግሯል። የሰው ልጅ ወደዚህ ዓለም ሲመጣ ሃይማኖት ያገኝ ይሆንን? ሕይወታችንን በአምላካዊ ሥልጣኑ የቃኘ አምላክ ለፍርድ በመጣ ጊዜ የእምነት ፍሬ አፍርተን እንዲያገኘን ዘላለማዊ መንግሥቱን እንዲያወርሰን የጽድቅ ሥራ ለመሥራት እንትጋ። ወስብሐት ለእግዚአብሔር አሜን።